بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله كأحباش يما يسمى قليلا كعقيدات فات جمره اسكا دورينا الدرس كأحباش ما ريوش وسط عندنا من على شات كشاينا كبنا يتلي نجار لهم ياو النكاكينو سبحان الله بزي مالك يمنا قرو سوراسو شات كبنا كشاي يتلي عندهنا تنككو يوقال يتلي سلهنا مانو السن يميفلقو በሻይና በቡና ላይ በመሰረቱ ጫት የሚባለው ነገር ለበርካታ ትዳሮች መፍረስ መሰረት ሆኗል፣ ምክንያት ሆኗል። ወላጅና ልጆችን ለያይቷል። የበርካቶችን ኢኮኖሚ አመድ አብልቷል። በርካቶችን ከትምህርት ገበታ አፈናቅሏል። በርካቶችን አዋርዷል። በርካቶችን ሜዳ ላይ ጥሏል። ከዚህም ጋራ ጥሪ ያደርጋሉ ወደ ጫት። እስኪ ልብ በሉ የሙስሊሙን ወጣት ወዴት መውሰድ እንደሚፈልጉ አላህ Subhanahu Wa Ta'ala ይጠብቃቸውና ሙስሊም ወጣቶች የእነዚህ ሰዎች ዳዕዋ የእነዚህ ሰዎች ጥሪ ተቀባይነት ቢኖረው ጤነኛ ወጣት የሚባል በመካከላችን አይገኝም። ሁሉም የለየለት ሱሰኛ ነበር የሚሆነው። አለፍ ሲሉ ኮኒ ሰዎች ጫትን የዱዓ መሳሪያ ነው ብለው ይላሉ። የዱዓ መሳሪያው አላህን መፍራት ነው። የዱዓ መሳሪያው አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው። የዱዓ መሳሪያው ተቅዋ ነው። የዱዓ መሳሪያው ሶላትን በአግባቡ መስገድ ነው። የዱዓ መሳሪያው በመልካም ነገር ማዘዝ ነው። የዱዓ መሳሪያው ከመጥፎ ነገር መከልከል ነው። እነዚህ ነገሮች ውስጥ የገባ ሰው በእርግጥም አላህ Subhanahu Wa Ta'ala ይሰማዋል። ጫት ምን ያህል እየወዳን እንደሆነ ማወቅ የፈለገ ሰው እስኪ ወደ አማኑኤል ሆስፒታል ብቅ ይበልና ነገሮችን ይመልከት። ወደ ማገገሚያ ማዕከላት ብቅ ይበልና አንዳንድ ነገሮችን ያጥናስ ሪሃቢሊቴሽን ሴንተር ተብለው የሚባሉት ወላሂ አጂብ ነገሮችን ይመለከታል። አጂብ ነገሮችን ይሰማል። በርካቶች በጫት ምክንያት አቅላቸውን አጥተዋል። ብዙ ነገር ደርሶባቸዋል። ከዚህም ጋር ግን እነዚህ ሰዎች ወደ ጫት ይጣራሉ። ምንድነው የሚፈልጉት እነዚህ ሰዎች? ለዚህም ነው እኮ ከነዚህ ሰዎች ጀርባ አፍራሽ የሆነ ተልእኮ አለ ብለን የምናምነው። ሱብሃንአላህ አላህ ተባረከ ወተዓላ የሚፈሩ ሰዎች ጥሪ የሚያደርጉት ወደ ተቅዋ ነው፣ ወደ ሶላት ነው፣ ወደ ዘካ ነው፣ ወደ ሲያም ነው፣ ወደ ሱና ኢባዳዎች ነው። እነዚህ ሰዎችን ወደ ጫት ምን ያህል ጎጂ እንደሆነ እያንዳንዱ ቃሚ ራሱ ያውቀዋል። በየቤቱ ምን እያደረሰ እንደሆነ እያንዳንዱ ቤት ያውቀዋል። ከዚህም ጋር እነዚህ ሰዎች ወደዚህ ጥሪ ያደርጋሉ። ምክንያቱም ከጀርባቸው ያለው አለ። አላሁል ሙስተዓን። አላሁ ተዓላ